ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። እንዴት ዋላችሁ? እንዴት አመሻችሁ? ሰላም ናችሁ ወይ? እኔ ጋር ሁሉም ሰላም፣ ሁሉም መልካም፣ ሁሉም ሰላም፣ ሁሉም መልካም ያደረገን በሰላም አውሎ በሰላም ለዚህ ሰዓት ያደረሰን ክብር ምስጋና ይድረሰው። ሙስሊሞቶቼ፣ ክርስቲያኖቶቼ እንዴት ናችሁ? ሰላም ናችሁ ወይ? ክርስቲያኖቶቼ እንኳን አደረሳችሁ። ቡሄ ነው ሚካኤል ነው አመቱን በሙሉ ጠብቆ ረድቶ አግዞ ለዚህ ያደረሰን ክብር ምስጋና ይድረሰው። ባለንበት ቦታ በተበታተንበት ቦታ ለዚህ ያደረሰን እግዚአብሔር የተመሰገነ ይሁን። እንኳን አደረሳችሁ። ባለንበት ቦታ በእውነት በብዙ ውጣ ውረድ በብዙ ነገር ያላችሁ እህቶቼ እንኳን አደረሳችሁ። ለዛሬን ቀን ያደረሳችሁ እግዚአብሔር የተመሰገነ ይሁን። ውድ እህቶቼ እና ልጆቻችን ዛሬ እንግዲህ በተለያየ ቦታ መጥተዋል። ብሩኬና ሀይሚ እግዚአብሔር አምላክ ከመካከላቸው ክፉ ያውጣላቸው፣ መልካሙ ያብዛላቸው፣ ክፉ ነገር ያርቅላቸው፣ ለአንዴና ለመጨረሻ በቃ ይበላቸው። ካሁን በኋላ ውጣ ውረዱ፣ ብዙ መጋጨቱ ከነሱ ህይወት በቃ ይበላቸው። ፈተና ለበጎ ነው። ወርቅ እንደሆነ በሳት ተፈትኖ ነው። እነሱም በብዙ ተፈትነዋል፣ በብዙ ተገፍተዋል፣ በብዙ ሰው አለስማቸው ስም ተሰጥቷቸዋል። እግዚአብሔር ይመስገና። ካሁን በኋላ በቃ ይበላቸው። ካሁን በኋላ የሚነቁበት የሚያውቁበት ጊዜ ነው ብዬ አስባለሁ። እግዚአብሔር አምላክ ካሁን በኋላ በእውነት አንድ ያደርጋቸው። የሚከፋፍላቸው ነገር ከህይወታቸው ነቅሎ ያውጣላቸው። እኔ ያውቃለሁ ማለት በጣም ከባድ ነው። ትናንትም እያልኳቸው ነበረ። በሁለት በባለትዳር መካከል በፍቅረኛም ይሁን በየትኛውን ሰው መካከል ሁለት ሰው መኖሩ ሶስተኛ ወገን ካለበት ህይወት እንደማይስተካከል ወቁ። ወላ ቤተሰብ ራሱ አብሮ የሚኖር ሰው ካለ ትክክል እንዳልሆነ ልንገራችሁ። በጣም ከባድ ነው እና አሁንም ቢሆን አሰን አነጋገር ላይ በጣም ችግር አለበት። አሁን ዛሬ የተናገረው ነገር ላይ መጨረሻ ላይ ያስቀመጠው አነጋገር ትክክል አይደለም። ባልሽ አይምሮ ትክክል አይደለም፣ አይምሮ ደንዟል፣ እንደዚህ አይባልም። የሰው ልጅ እንደዚህ አይባልም። በቃ የሆነ ፓውንደር ያለው ለሰው ልጅ አሳልፎ ለሌላ ሰው መናገር ጥሩ አይደለም። የሆነ የፈለገ ነገር ቢሆን የፈለገ ሰው ይሁን እንደዛ ማለት አስፈላጊም አይደለም። ፍፄም መጥተዋል። ፍፄም የነሱ አንድነት ፈልጌ ነው፣ የነሱ ሰላም ፈልጌ ነው። ተሳስቼ ይሆናል፣ አጥፍቼ ይሆናል እና እኔ ወደ ቡታጀራ መመለስ አለብኝ። እናንተን ፍቅር ማደርፈስ አልፈልግም፣ እናንተ ልትለያዩብኝ አልፈልግም አለ እና ለምንድን ነው? አው ይሳሳታሉ አንዳንዴ በሚናገሩት ነገር። ፍፄ በእርግጥ ብዙ ደክመዋል፣ ብዙ ለፍተዋል። ከነሱ እውነቱ ነው። ለመለያየት ብዙ በፋሲል ጊዜ አይታችኋል። ብዙ ጥረዋል፣ ብዙ ወጥተዋል፣ ብዙ ወርደዋል። ብዙ ነገር በፋሲል ጊዜ ብዙ ሆኖ አስታርቋቸዋል። እግዚአብሔር ይስጠው። የአንገታቸው ብር ቡታጀራ ወስዶ እስከሚሸልማቸው ድረስ ብዙ ሆነዋል እና አሁንም ቢሆን ፍፄም ሆነ ፍፄ ይህን ያክል የከፋ ጥል የከፋ ነገር ያስቀይማል ብለን አንልም፣ ማንንም አይልም። ሰብስክራይብ እስከሚነሳበት ድረስ ያቺ ልጅ ያመጣት ለምንድን ነው ብሏል። ዛሬም ብሏል። ላብራራም አልፈልግም። ያመጣሁበት ምክንያትም ነበረኝ፣ ተናግሬያለሁ። ምክንያትም አለ እውነት ነው ተናግሯል። የዛኔም ለምን ብሩክ እቺ ልጅ ይፈልጋታል ወይስ አለፍላጎቱ ነው እሱ ህይወት ላይ የምትመላለሰው ለማጥመን ነው ብሎ ነው የዛን የሚያመጣት ተናግረዋል። ያመጣበት ምክንያት አሁንም ቢሆን እግዚአብሔር አምላክ ከህይወታቸው የትኛውም ነገር ንቅሎ ያውጣላቸው እና ሶስተኛ ወገን አስፈላጊ አይደለም። እህቶቼ ብዙ ተማሩበት በህይወታችሁ። አብሶ ያላገባችሁ በስደት ቁጭ ብላችሁ ቤተሰብ እየደወላችሁ ስለ ባላችሁ የምትጠይቁ ክፉ ነገር የሚነገራችሁ ብዙ ተማሩበት። እውነት በብዙ እንድትማሩበት እፈልጋለሁ። እስከ መጨረሻ እየሰማችሁ ተማሩበት። ሀይሚ ምን እንደተናገረች እኔ በፊት እምላለሁ ይሄን አክል ጥግ እንደሄዱባቸው በዚህ ፍቅር ተደብቆ በቆየ ብዬ ያልኩበት ጊዜ ነው አለች። ፍቅር ተደብቆ በቆየ አሉ እና ለምንድን ነው ይሄን ያለችው? ለምንድን ነው እንደዚህ ያለችው? በቃ ለምን? የብሩኬ ስልክ እኮ እሷ ታየዋለች። የእሷ ስልክ ብሩኬ ያየዋል። የሚደባበቁ ነገር አንድ ነገር የለም ብለዋል ከዚህም በፊት። ስንጣላም እንደዛ ስንታረቅ ደግሞ ማንንም ቢሆን ያ ነገር አናስታውስም ነው ያ ነገር አናስታውሰውም። ስንታረቅ የተጣላንበት ምክንያቱ አናስታውሰውም አለ። እውነት ነው። ለምን ብዙ ጊዜ ብዙ ሰው ሊለያያቸው ሞክረዋል። አሁን አብሶ የጓደኛው ከአንተ ጋር ትሁን ያው መቼም ቅዱስ ነው
ሁሌም አንድ ላይ የሚያደርጉ ከሱ ነው የማያውቁት። አሁን ባለፈው ወስደው ትግሬ ልጅ ወስደው ከሱ ጋር እንደውም እውነት መናገር ራሱ ብዙ እንትን አቃተው። በቃ እኔ አላቃትም ልጅቷ ምንድናት ልጅቷ እያቀናበራችሁ ያለ ብሎ ላይፍ ላይ ተናግረዋል። ምንድናት እኔ አላቅም፣ ጓደኛ አላት ይሆን ፍቅረኛ አላት ይሆናል፣ ተው እንደዚህ አታድርጓል። እኔ ልጅቷ ሀይሚ ብለው ይጽፉለታል። እኔ አላቅም አለ ልጁ። አላቅም ለምንድነው የምታቀናብረው አለ። እነሱ ናቸው እሱ ሳይሆን የእሱ ቲክታክ ላይ ገብቻ ያለው አንድ ፎቶ የለም። የእሷ ፎቶ እያቀናበሩ ያመጡታል። ወሰፕ ዩቱብ ላይ ያመጡታል። ቲክታክ ላይ ይለቁታል። ምን አይነት ልጅ ነው እንደዚህ ከባለ ለካ አንድ ጊዜም ደግሞ ከአረብ አቀናብረው መልቀቅ ጀመሩ። ትተውታል። ከአረቡ ይሄን ዘግቶባቸው ይሆናል። ምን ይታወቃል? ሲዘጋባቸው ይሆናል የተውት። ካገኙ ሰው እንደ ቂጣ ወስደው መለጠፍ ማለት ብሩኬ ከሌላ ሴት ሀይሚ ከሌላ ወንድ። አሁን ዛሬ ምንድን ነው ያለችው? ምን ይውጣችኋል? ምን ትሆናላችሁ? በሁለት ሰው መካከል በፊትም አትግቡ ብያችኋለሁ አለች። አትግቡ ብያለሁ በፊትም አለች። እውነቷ ነው። ትክክል ናት። እንዲህ አሁን እሺ፣ የዛኔ አንጀታችሁ ቅቤ ጠጥቶ ነበረ። አይሆንሽም እያላችሁ አይሆንሽም እሱ አይመጥናትም እያላችሁ አትመጥነውም እያላችሁ በሁለት ሳይዝ ሆናችሁ አሁን ምን ይወጣችኋል? ወተት ጠጡ አለቻችሁ። ወተት ጠጡ ነውር ነው እኮ ባለትዳር ተለያይ ተብሎ ነውር ነው። እውነት ለካ እውነቷ ነው። ብዙዎቹ ካፒሎቹ የሚለያዩ በእንደዚህ አይነት ነው አለች። በእንደዚህ አይነት ነው። በእንደዚህ አይነት እውነት በጣም 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 ከባድ ነው። በዚህ ያክል ጥግ ድረስ መሄድ አስፈላጊ አይደለም። ምን ይጠቀማሉ? ምንድን ነው ጥቅማቸው? ምንድን ነው የሚጠቀሙ? እኔ እኮ አይገባኝም እግዚአብሔርን። እና በሀሰንም ብንሄድ ሀሰን አነጋገሩ ትክክል አይደለም። አነጋገሩ በጣም የሚናገራቸው ነገሮች ትክክል አይደሉም። የሚያወጣቸው ምላሶች የሚናገረው ሰው ከወደዱት የፈለገ ነገር ይሁን በውስጥ መምከር ይችላል። ስህተት ካለበት ደነዝ አይምሮ ደነዝ እንደዚህ እየተሳደቡ አይደለም። ጓደኛ ከሆነ ስህተት ካለበት በስርዓት መምከር። ይሄ ስህተት አለብህ ብሩኬ፣ አንተ ያላስተካከልከው ስህተት አለ፣ ተስተካከል ማለት ማስተካከል እንደ ወንድም የእናቴ ልጅ የሚለው ነው። እና ትርፍ ቃላት መናገር ጥሩ አይደለም። እኔ ስታይ አይንህ ደም ይለብሳል ብዙ ነገሮች። አዎ በፍቅረኛው ቀልድ የለም። በትዳሬን እኔ ቀልድ አላውቅም። እውነቴ ነው የምላችሁ፣ ቀልድ አላውቅም። በትዳር መካከል አስፈላጊ አይደለም። ሶስተኛው ወገን ካለበት ሁሌም ቢሆን ጸብ አይጠፋም። ሁሌም ቢሆን ንትርክ አይጠፋም። ለምን? ያ ነገር ከውስጥ እንትን የሚል ነገር አይደለም። ይሰማል፣ በጣም ይሰማል። አሁንም ቢሆን እውነት በባህል የምትገቡ ማቆም አለባችሁ፣ መተው አለባችሁ። ከነሱ ህይወት መውጣት አለባችሁ። ህይወታቸው ላይ እየገባችሁ እየፈተፈታችሁ ሌላ እከሌ ሳይዝ የሚባል ነገር የለም። መውጣት በቃ ከህይወታቸው ንቅል ተብሎ መውጣት። ፍፄም ቢሆን አይደክምም አይደለም፣ ይደክማል። በሆነ ሰዓት ያልሆነ ነገር ተናግሮ ነበረ፣ ይሰማታል። ያ ነገር እኛም ተሰምቶናል። ለምንድነው ሰብስክራይብ የተነሳበት? በዚህ አይደለም፣ በዚህ ነው የተነሳበት። በጣም ብዙ ሰው አስቆጥቶ ነበር የዛኔ። በቃ ለአነጋገር ትክክል አለ። ማንም ሰው ቢሆን ናቲም ቢሆን እሱስ ለምንድን ነው ከነ ልጁ እየዘቀዘቁት የነበረ? አነጋገሩ ላይ ትክክል አልነበረ። ሁለቱም ሴቶች ከህይወቱ ወጥተው ወንድሜን ትንሽ ጊዜ ማረፍ አለበት ብሎ ባለበት አይደለም እኔ ከነ ልጁ የዘቀዘቁት። ለምን? ትክክል መንገድ የትኛው ነው? ጥፋት ያለበት ማን ነው ብሎ አርቆ ማየት፣ ሁለቱም መተው። በቃ ይሄ አልተውም ነው በቃ ሁሌ እከሌተው ሁለቱም እልከኛ እንደሆኑ አሁን በፊት ሚፍታ ላይ ብዙዎቻችን እንቆጣ ነበረ። ማንም በዙሪያቸው ያሉ ትክክል አይደሉም። ማንንም ሰው እውነቴ ነው የምላችሁ፣ ማንንም ትክክል አይደሉም። እኔ ትክክል ናቸው ብዬ አልልም። ሁሉም ትክክል አይደለም። ሰላም ውድ ቤተሰቦቼ እንዴት ናቸው? ሰላም ናቸው ወይ? ሰላማችሁ ይብዛልኝ። እንዴት ዋላችሁ? እንዴት አመሻችሁ? ሰላም ናቸው ወይ? እኔ ጋር ሁሉም ሰላም፣ ሁሉም መልካም፣ ሁሉም ሰላም፣ ሁሉም መልካም ያደረገን በሰላም አውሎ በሰላም ለዚህ ሰዓት ያደረሰን ክብር ምስጋና ይድረሰው። ሙስሊም እህቶቼ፣ ክርስቲያን እህቶቼ እንዴት ናችሁ? ሰላም ናችሁ ወይ?